ሰላም ጤና ይስጥልኝ። እንዴት ናችሁ? ወደ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ እንደ አማራጭ የሚሆናችሁ ለቁርስ፣ ለምሳ፣ ለራት ለምትፈልጉት ሰዓት መሆን የሚችል የምግብ አሰራር ነው ይዤላችሁ የመጣሁት። በጣም የምትወዱት የሚጣፍጥ እንዲሁም ከጤናማ ደግሞ እህል ደግሞ እንደዚህ ቆንጆ ቂጣ እናዘጋጃለን። በጣም ነው የሚጣፍጠው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። በጣም የሚጣፍጥ ዛሬ የምግብ አይነት ነው የምንሰራው። ተወዱታላችሁ። ሞክራችሁ ደግሞ በኮሜንትም ታሳውቁኛላችሁ። ስራዬ ከተመቻችሁ ላይክ አድርጋችሁ አበረታቱኝ። አሁን እዚህ ጋር የሚያስፈልጉን ነገሮች 3 እንቁላል፣ 3 አነስ አነስ ያለ ድንች፣ 1 ሽንኩርት እንዲሁም ቲማቲም፣ ቃሪያ እያልን ፐርሲል እያልን እንጨምርበታለን። በጣም ነው የሚጣፍጠው። ሽንኩርቱን በመጀመሪያ እንደዚህ አድቀን እንከትፈዋለን። ያው እንደዚህ አድርጌ ሽንኩርቱን ከትፌ ጨርሻለሁ። እዚህ ጋር የምሰራበትን መጥበሻ እጅ ያለው እሱ ላይ ሽንኩርቱን አድርገን እናቁላላለን። እንደዚህ ደረቁን ካቁላላ ነው በኋላ የተወሰነ ዘይት ጨምሬበታለሁ። ሽንኩርቱ እየተቆላላለን ደግሞ እዚህ ጋር ድንቹን አነሳ አነሳ አድርገን እንከትፈዋለን። ከዚህ ማሳነስም ትችላላችሁ። እኔ ግን በእንደዚህ አካተፍ እየከተፍኩት ነው። ያው እዚህ ጋር አሁን ሽንኩርቱ እየተቆላላልን ነው። እዚህ ጋር ነጭ ሽንኩርት ጨምሬበታለሁ። የደቀቀ ማለት የተላመ። ከዛ ደግሞ ቲማቲሙን ደግሞ እዚህ ጋር 2ቱን ቲማቲም እንደዚህ ፈጭቼ አምጥቼ ጨመርኩበት። ይሄን ያህል ቲማቲሙ ከተቆላላልን በኋላ የከተፍነውን ድንች አለቅልቄ አምጥቼ ጨምሬዋለሁ። ድንቹ በደንብ መብሰል ስላለበት ትንሽ ከተቆላላላችሁ በኋላ ጠበስ ብሎ የቲማቲሙን የሽንኩርቱን ጣዕሙን ከያዘ በኋላ ትንሽ ውሃ እየጨመራችሁ አብስሉት፣ ቶሎ ስለማይበስል ማለት ነው። እዚህ ጋር ብትከድኑትም ቆንጆ ነው። ብትከድኑት ቶሎ ይደርስላችኋል። እዚህ ጋር ግማሽ የሻይ ማንኪያ ከሙን ጨምሬያለሁ። እንዲሁም ደግሞ ግማሽ ሻይ ማንኪያ ደግሞ ጨው ጨምሬበታለሁ። ይሄው እኔ እዚህ ጋር ውሃም እየጨመርኩኝ እያበሰልኩት ነው። መብሰል ስላለበት ድንቹ ማለት ነው። ትንሽ እርድ ጨመርኩበት፣ ግማሽ ሻይ ማንኪያ ከለሩን ቢጫ አድርጎ ቆንጆ እንዲያደርግልን። እርድ ለጤናም ደግሞ በጣም ቆንጆ ነው። ይሄው እሱ እየበሰለልን እዚህ ጋር ደግሞ 3 እንቁላል ነው ያመጣሁት። ከዚህ በላይ እንቁላል መጠቀም ትችላላችሁ። እኔ የአበሻ እንቁላል ነው ያመጣሁት። ከዛ እዚህ ጋር ሩብ የሻይ ማንኪያ ጨው ጨመርኩበትና አንድ ላይ እንደዚህ አድርገን ያው እንቁላሉን እንመታዋለን። የአበሻ እንቁላል ሲሆን ከለሩንም ስለሚያሳምረው ነው የአበሻ እንቁላል እና እንዲሁም ለጣዕሙም ደግሞ ቆንጆ ስለሆነ ነው። ከዛ እዚህ ጋር እንደበሰለልኝ ድንቹ ስላየሁት አሁን እንቁላሉን ጨመርኩት። እንቁላሉን ጨመሬ ትንሽ ሳብ እስኪያደርግ ድረስ አታማስሉት። ከዛ እንደዚህ ስናማስለው በደንብ እንቁላል ወጣ ወጣ ብሎ ያምራልም።
ደስ ብሏችሁም ትበሉታላችሁ። ያው እንደዚህ አድርገን ቆንጆ አድርገን ከበሰለልን በኋላ እዚህ ጋር ፐርሲልና ቃሪያ አንድ ቃሪያ ጨምሬበታለሁ። 2 ቃሪያ ነበር ያመጣሁት፣ ግን አንድ ቃሪያ ይበቃዋል ብዬ አንድ ቃሪያን የጨመርኩበት። ከፈለጋችሁ ትንሽ ሞቅ እንዲል ቃሪያው እንዲያቃጥል ከፈለጋችሁ ጨመር ብታረጉበትም ትችላላችሁ። ያው እንደዚህ ቆንጆ ሆኖ ደርሶልናል። አሁን እሱን እናውጣና ቀጣዩን ስራ ደግሞ እንሰራለን። እዚህ ጋር አሁን የተመጣጠነ እህል ነው ይዤ የመጣሁት። ከተለያየ ነገር ነው ይሄ እህል የተዘጋጀውና ለቂጣ እንደዚህ አድርጋችሁ ማዘጋጀት ትችላላችሁ። ከጥቁር ስንዴ፣ ከአጃ እንዲሁም ደግሞ ከማሽላና ከጤፍ ተደርጎ ነው እዚህ ጋር የተዘጋጀው። ከዛ ትንሽ ጨውና ትንሽ ዘይት ጨመርኩኝና ቀጠን አድርጌ ነው ማቦካው። ያው እንደዚህ አድርጌ ቅጠን አድርጌ አብክቼዋለሁ። ያው የምንጋግርበት መጥበሻ ላይ በደንብ እንዲሄድልን ማለት ነው። ያው እዚህ ጋር አሁን የምጋግርባትን መጥበሻዬን ጥጃታለሁ። እሱን እንደዚህ በኪችን ሶፍት ስስ ካደረግነው በኋላ ትንሽ ዘይት አድርገን እንጋግርበታለን። እኔ እስካቦካ ትንሽ ሰማ አድርጌው፣ ይሄ መጥበሻ መስማት አይፈልግም። መስማት ካሰማችሁት ብድግ ብድግ ያደርገዋል እንደዚህ ስታዞሩት ማለት ነው። እና በጣም መስማት አይፈልግም። ይኸው እንደዚህ በአንዱ በኩል በስሎልኛል። ከዛ እየገለባበትኩ እንደዚህ አበስለዋለሁ። ይኸው እንደዚህ የመጀመሪያው ደርሶልኛል። አሁን እንደዚህ አውጣና ጨርቅ እናለብሰዋለን። ድርቅ እንዳይልብንና ስንጥቅጥቅ እንዳይልብን ጨርቅ እያለበስን እናስቀምጠዋለን፣ የተቀሩትን እስከምንሰራ ድረስ ማለት ነው። ይኸው ሁለተኛውን ትንሽ እሳቱን ስላጠፋሁለት በደንብ ይሄዳልና እቺ መጥበሻ ካለቻችሁ እቺ መጋገሪያዋ እሳቱን ቀነስ እያደረጋችሁ እንዲስጋግሩ ቆንጆ ነው የሚያደርግላችሁ። ያው እንደዚህ ሁለተኛውንም እንደዚሁ አድርጌ ጨርሻለሁ። የተቀራለችኝ እሷን ጋግሬ እመለሳለሁ። ያው እሱን ጨርሼ አሁን እዚህ ጋር እንግዲህ በቃ ላይ አድርገን እናቀርበዋለን። በጣም ቆንጆ አማራጭ የሚሆን የምግብ አሰራር ነው። ሞክሩት፣ ተወዱታላችሁ። ለምትፈልጉ ሰዓት ራሱ መሆን ስለሚችል እና ማንኛውም ሰው ይመገበው ደስ ብሎት የሚበላው የምግብ አሰራር ነው። ይሁላችሁ እንደዚህ አድርጌ በቂጣ አቀረብኩት። በእንጀራ የሚፈልግ ሰው በእንጀራ መመገብ ይችላል። በቂጣ በዳቦ ግን ሲበላ ደግሞ ይበልጥ በጣም ደስ ብሏችሁ ነው የምትበሉት። እንግዲህ እስካሁን ከኔ ጋር ስለነበራችሁ፣ ስለምትከታተሉኝ፣ ስለምታበረቱኝ፣ ሁልጊዜ ደግሞ ከኔ ጋር ስለሆናችሁ አመሰግናለሁ። ዛሬም ስራዬ ከተመቻችሁ ደግሞ ላይክ እያደረጋችሁ ደግሞ አበረታቱኝ። ስለ ሁሉም ነገር እግዚአብሔር ይስጥልኝ። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው